የፋዘር ህክምና ወጪ በጣም ብዙ እንደመጣ ነገረች። እና ምን ይሁን ነው? በጣም ደስ የምትል አያት ናት ያለችን። ምን ጊዜም እሷ ያለችው ነገር ትክክል መስሎ ነው የሚታያት። እርስዎ ጠንከር ብለው ልጆትንም ሊያጠነቅቋት ይገባል። ተፈጠር ጀምሮ ሴት አይደላችሁም እንዴ? ጉድ በሉ እንጂ። እስካሁን ገንዘቡን መጠን አላወቁም። ምንም አላሉኝም፣ ግን ሁኔታቸው ደስ አይልም ነበር። እሺ እንግዲህ የሃናን አባት የሚያሳክመው ያንቺ ድርጅት እንደሆነ ይታወቃል። አንቺ ልጅ ዘረፋ ነው እንዴ ያልሺው? 200 ሺህ ብር ብለሽ ቃል አስገብተሽ እንዴት ነው እንደዚህ የምታደርጊው? ይሄን መድኃኒት እኮ አባዬ 2 ቀን ነው የወሰደው፣ ለዛውም በቀን አንድ። ሀና ደግሞ ምን አደረገች? በቁሜ ዘረፈችኝ እያልኩሽ ነው አይገባሽ? እኔ ያደግኩበት አካባቢ የመረቁንን ሰዎች ማክበር ባህላችን ነው። የ100 ብር መድኃኒት 10 ምናምን ሺህ ብር እንደተገዛ ተደርጎ ተጽፏል። እና እማዬ ይሄን አላወቀችም ማለት ነው? ምን ሆናችሁ ነው እንዲህ ሰላም ይራቃችሁ? እማዬ ስትረጋጋ ሁሉንም ነገር አጣርታ ትደርስበታለች። ግን ሳስበው ዶክተሩ ህክምናው ላይ የሆነ ፈርቅ ሳይዝ አይቀርም። ሌብነትሽ እግር አውጥቶ እየሮጠ እኔ ልትናገሪኝ ባልሆነ ዝም ብለሽ አፍሽን አትክፈችባት። ህይወት ጠመባት እንጂ ያንቺ ጋር የምትሆን ልጅ አይደለችም እሷ። በምን ቀን ነው ግን እዚህ ቤት የገባሽ?